አባቴ። አንዲት በብዙ ችግርና ማጣት ውስጥ ያለች ወጣት ሴት አንድ ትልቅና የሚያምር ቤት በር ላይ ቆማ ታለቅሳለች። በሩን እየደበደበች ትጮኻለች። አባቴ፣ አባ፣ በርዶኛል፣ እርቦኛል ትላለች። ደጋግማ በሩን እየደበደበች አባዬ፣ ስራብ ደስ ይልሃል? እኔ ልጅህ አይደለው? አትሰማኝም? ስትል በሩ ወለል ብሎ ይከፈትላታል። ከውስጥ በጣም ያማረ ልብስ የለበሰ ሰው ይመጣና ነይ ግቢ እህቴ፣ አባ እየጠራሽ ነው ይላታል። አታየኝም? ልብሴ ቆሽሾ ከንፈሬ ጠውልጎ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ የምፈልገውን የምገዛበት ገንዘብ ያስፈልገኛል ትለዋለች። አባዬም እኮ ይህ ሁሉ እንደሚያስፈልግሽ ያውቃል። ደግሞ ውስጥ ከዚህ የበለጠ ነገር አለ። መጀመሪያ ግን ግቢና አገኘው እስኪ ሲላት፣ እንደሚያስፈልገኝ ካወቀ ለምን አይሰጠኝም? እንዲህ ሆኜ እያየህ ሌላ ነገር የሚያስፈልገኝ ይመስልሃል? እኔ አባት አለኝ ብዬ እንጂ ሌላ ቦታ መሄድ እኮ አያቅተኝም አለችው። ሻንጣና ገንዘብ አምጥቶ ሰጣት። በደስታ ሄደች። ከጓደኞቿ ጋር ተዝናናች፣ በላች፣ ጠጣች። ይህ የሁል ጊዜ ልማዷ ነው። መታ መኪና ትጠይቃለች። ቤት የለኝም ብላ ታለቅሳለች። ትስጣትን ይዛ ትሄዳለች እንጂ ወደ ቤት ለመግባት ፈቃደኛ ሆና አታውቅም። አንድ ቀን እንደለመደችው በር ላይ ተኮራምታ ተቀምጣ እያለ ከውስጥ አንዲት የእርሻ ሰራተኛ ልብስ የለበሰች ሴት ወጣች። እንዴ እህቴ ብላ ሰላም አለቻት። አልቃሻዋ ሴት አንቺ እዚህ ነው እንዴ የምትኖሪው? ጠቅልለሽ ገባሽ? ተገርማ ጠየቀቻት። አዎ፣ ከአባቴ ቤት ወዴት እሄዳለሁ ታዲያ ብላ መለሰችላት። እንዴ የተጎሳቆለ ልብስ የለበሳችሁ ነው እንዴ ወደ ውስጥ ካልገባሽ እያሉ ወንድሞሽ የሚጨቀጭቁ? ውጭ ሆኜ የተሻለ ልብስና ኑሮ ካገኘው ለምን እገባለሁ? ልጠይቅሽ እስኪ የምትወስጂው ልብስ አያልቅ? ምግቡስ ሁል ጊዜ ያጠግብሻል? ገንዘቡስ እንዳለ ነው የሚቆየው? ኧረ እሱም አያልቅም፣ ምንም መቅኖ የለውም። ግን ተነጫንጬም ቢሆን መልሼ የሆነ ነገር ይዤ እሄዳለሁ። ታዲያ ከዚህ ሁሉ ሞልቶ ለማይሞላ ህይወት ከመኖር እንደ ልጅነትሽ ሁሉ በሞላበት የአባትሽ ቤት ገብተሽ እርፍ ብለሽ ለምን አትኖሪም እንዴ? ውስጥ ያለሽው አንቺ እንዴት ተጎሳቁለሽ እያየው? ይሄ እኮ የሥራ ልብስ ነው። አባዬ እኮ እዚህ ሀገር ያለው ብዙ እርሻ ስላለው ነው። መከሩን ሰብስቦ ሲጨርስ ምንም አድካሚ ስራ ወደሌለበትና ወደምንዝናናበት እውነተኛ ሀብት ወዳለበት ሀገር እንሄዳለን። እኔ ደግሞ በስራ እንዲተፍ ተፍ ምለው እዛ ሽልማት እንዲሰጠኝ፣ በዛ ላይ ትቼ ለሚሄደው ሀገር ለበስኩለት አጌጥኩለት ምን ሊጠቅመኝ? ከሸፈነኝ አይበቃም? ለእኔ ከምንም በላይ ደስ የሚያሰኘኝ አባቴ ደስታ ነው። እሱ ደስ ሲለው ብታይ። ምን ደስ ሲለው? ምን ንገሪኝ በእናትሽ ብላ በጉጉት ጠየቀቻት። ከፈለሽ ገብተሽ ብላ ሄደች። ዞር ብላ በሩን በኃይል የደበደበች ክፈቱልኝ፣ አስገቡኝ እያለች ጮኸች። በመጨረሻ በሩን ተከፈተላት። ወደ ውስጥ